ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 1 እንደዚህ ያነብላችሁ የመጽሐፍ ትርጉም አዲሱ መደበኛ ትርጉም ነው። ምናልባት ቀድሞውን የያዛችሁ የሀሳብ ልዩነት የለውም። አንዳንዴ ቃላት ቸንጅ እንደዚህ ይላል። በጌታ ስም አነባለሁ። ስለዚህ ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለን ተስፋ አንቆርጥ። ነገር ግን ስውርና አሳፋሪ ነገሮችን ትተናል፣ አናታልልም፣ የእግዚአብሔርንም ቃል ከሐሰት ጋር አንቀላቅልም። ይልቁንም እውነትን በግልጽ እየተናገርን በሰው ሁሉ ሕሊና ዘንድ ተቀባይነት እንዲኖረን ራሳችንን በእግዚአብሔር ፊት እናቀርባለን። ወንጌላችን የተከደነ ቢሆን እንኳን የተከደነው ለሚጠፉት የእግዚአብሔር አምሳል የሆነው የክርስቶስ የክብር ወንጌል ብርሃን እንዳያዩ የዚህ ዓለም አምላክ የማያምኑት ሰዎች ልብ አሳወቁልን። እኛ የምንሰብከው ክርስቶስ ኢየሱስ ጌታ መሆኑን እንጂ ራሳችንን አይደለም። እኛም ራሳችንን ስለ ክርስቶስ ስንል የእናንተ አገልጋዮች ሆነናል። በክርስቶስ ፊት እግዚአብሔር የክብሩን ዕውቀት ብርሃን ይሰጠን ዘንድ በጨለማ ብርሃን ይብራ ያለው እግዚአብሔር ብርሃኑን በልባችን አበርቷል። ነገር ግን ይህ እጅግ ታላቅ ኃይል ከእግዚአብሔር እንጂ ከኛ አለመሆኑን ለማሳየት ይህ የከበረ ነገር በሸክላ ዕቃ ውስጥ አለ። ከየአቅጣጫው ብንገፋም አንንኮታኮትም፣ ግራ ብንጋባም ተስፋ አንቆርጥም፣ ብንሰደድም ተጥለን አንቀርም፣ መጥተው ቢጥሉንም አንጠፋም። የኢየሱስ ሕይወት በስጋችን ይገለጥ ዘንድ የኢየሱስን ሞት ዘውትር በሰውነታችን ተሸክመን እንዞራለን። የኢየሱስ ሕይወት ሟች በሆነው ስጋችን እንዲገለጥ እኛ ሕያዋን የሆንን ሁል ጊዜ ስለ ኢየሱስ ለሞት አልፈን እንሰጣለን። እንግዲህ ሞት በእኛ ይሰራል፣ ሕይወት ግን በእናንተ። አመኑ ስለዚህም ተናገሩ ተብሎ እንደተጻፈ እኛም በዚያው የእምነት መንፈስ እናምናለን፣ ስለዚህም እንናገራለን። ምክንያቱም ጌታ ኢየሱስን ከሙታን ያስነሳው እኛንም ደግሞ ከኢየሱስ ጋር አስነስቶ ከእናንተ ጋር በፊቱ እንዲያቀርበን እናውቃለን። ለብዙ ሰዎች እየደረሰ ያለው ጸጋ በእግዚአብሔር ክብር በምስጋና ላይ ምስጋና እንዲጨመር ይህ ሁሉ ለእናንተ ጥቅም ሆኗል። ስለዚህ ተስፋ አንቆርጥም። ውጫዊ ሰውነታችን እየጠፋ ቢሄድ እንኳን ውስጣዊ ሰውነታችን ዕለት ዕለት ታደሰ። ምክንያቱም ቀላልና ጊዜያዊ የሆነው መከራችን ወደር የማይገኝለት ዘላለማዊ ክብር ያስገኝልናል። ስለዚህ ዓይናችን የሚያተኩረው በሚታየው ነገር ሳይሆን በማይታየው ላይ ነው። የሚታየው ጊዜያዊ ነው፣ የማይታየው ግን ዘላለማዊ ነው። አሜን። እንጸልያለን። ሃሌሉያ። አምልኮታችን ውዳሴያችን ላንተ ይሁን። ስምህ ለዘላለም የተባረከ ይሁን። የእግዚአብሔርን ሕዝብ ተስፋ ለማስቆረጥ በእግዚአብሔር ላይ ያለን እምነት እንዲሸራሸር ለማድረግ ክፉ የሚለቀው ፍልጻ ሁሉ ከዚህ ሕዝብ ላይ የተሰበረ ይሁን። በተለይ ምዕራፍ 4 ቁጥር 1 ላይ እንዲሁም ምዕራፍ 4 ቁጥር 16 ላይ የተደጋገመ ቃል አለ። እሱን መሪ ማድረገው ተስፋ አንቆርጥም። አሜን። ተስፋ አትቁረጡ ልላችሁ ዛሬ በፊታችሁ የቆመ ሕይወት በምድር ላይ ብርቱ ሰልፍ ነው ይላል እግዚአብሔር ቃል። በተለያየ የሕይወት ውጣ ውረድ ውስጥ እናልፋለን። የሚያሳዝን ነገር አለ፣ ልብን የሚሰብር ነገር አለ፣ ጤናን የሚነሳ ጉዳዮች አሉ፣ የሚፈትኑ ብዙ ጉዳዮች አሉ። ግን ተስፋ እንዳንቆርጥ መጽሐፍ ቅዱስ በጽናት ይነግረናል። ስለዚህ ተስፋ አንቆርጥም በሚል ሐሳብ ይህንን ክፍል አብረን እንድናይ እፈልጋለሁ። ይህ የሁለተኛ ቆሮንቶስ ሐዋርያው ጳውሎስ በሶስተኛው የሚስዮን ጉዞ የጻፈው መልእክት እንደሆነ የመጽሐፍ ቅዱስ ማብራሪያዎች ይነግሩናል።
በተለይም የተጻፈበት ጊዜ ከ55 እስከ 56 ዓመተ ምህረት አካባቢ እንዳለ ጳውሎስ በዚህ ወቅት ከመቄዶንያ ወደ ኤፌሶን ከመጣ በኋላ በተለይ በመጀመሪያው መልእክቱ በአንደኛ ቆሮንቶስ ለኤፌሶን ቤተክርስቲያን የጻፈው መልእክት አለ። የዛን መልእክት ምላሽ ከቲቶ በሰማ ወቅት እንደገና ይሄኛውን መልእክት ሊጽፍ እንዳስነሳው መግቢያዎችን ስንመለከት እናያለን። ቤተክርስቲያንም እንደ ቆሮንቶስ ከተማ እንዲሁም ደግሞ ሐዋርያው ጳውሎስ የወንጌል አገልጋይ ከመሆኑ የተነሳ በሕይወቱ የገጠማቸው ጉዳዮች አሉና የሁለተኛ ቆሮንቶስ ምዕራፍ 3 እና ምዕራፍ 4 በዚህ መሪ ሐሳብ ላይ ነው የሚናገረውና ተስፋ አንቆርጥም እንዲል ያደረገው ተስፋ ያስቆረጠው ነገር ምንድነው ብለን ስንመለከት የተለያዩ ምክንያቶች አሉ። አንዱ ምክንያት በተለይ ቤተክርስቲያኒቱ መከፋፈል አንዱ አጀንዳዋ ሆኖ ነበር። አባላት በተለያዩ መሪዎች የተከፋፈሉበት ጊዜ በነ ጳውሎስ፣ በነ አጵሎስ፣ በነ ኬፋ እንዲሁም አንዳንዶች ደግሞ እኛ ከማንም ወገን አይደለንም የክርስቶስ ነን በሚል በተከፋፈለ መንፈስ የገቡበት ጊዜ እንደነበር በተለይ አንደኛ ቆሮንቶስ ምዕራፍ 1 ስንመለከት እናያለን። ጸጋ ስጦታዎች አጠቃቀም ችግር የገጠማት ጊዜ ነበር። በተለይ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 12 እና 13ን በዋናነት ከጻፈበት ምክንያት የጸጋ ስጦታዎች በአግባብና በስርዓት ሊሆኑ እንደሚገባ ከማሳሰብ ጋር እንደሆነ እንመለከታለን። የትንሣኤውን የክርስቶስ ትንሣኤን የካዱ አንዳንዶች የሙታን ትንሣኤ የለም የሚሉ ሰዎች የሐሰት ትምህርት የሚያስተምሩ ሰዎች እንደነበሩ በዛች ቤተክርስቲያን ውስጥ እንመለከታለን። ከዛ ጋር ተያይዞ ቤተክርስቲያኒቱ በታላቅ መከራ ውስጥ በተለይ እንደ ጳውሎስ ያሉ የወንጌል አገልጋዮች በትልቅ መከራ ውስጥ በስደት ውስጥ የሚያታክት ነገር፣ የሚያለክም ነገር፣ የሚያዝን ነገር ውስጥ የገቡበት ጊዜ ነበረ። አንዱ ሐዋርያው ጳውሎስ እንደግል የገጠመው አንዱ የሱ ጥሪ ከጥሩ አንጻር ከሐዋርያነቱ አንጻር ያልተቀበሉት ሰዎች ነበሩ። ስለዚህ ሐዋርያነቱን ባለመቀበል የሚተቹት የሚነቅፉት ሰዎች ነበሩና አድካሚዎች ነበሩ። እነዚህ ሁሉ ቤተክርስቲያን እንደሚያገለግል የወንጌል መልእክተኛ እንደሆነ አገልጋይ አድካሚ አሳካች ጉዳይ ነበርና በዚህ ሁኔታ ውስጥ እያለ ነው ሐዋርያው ጳውሎስ ምዕራፍ 4 ቁጥር 1 ላይ ሲናገር ምንድነው የሚለው? ስለዚህ ምክንያት ነው ከእግዚአብሔር ምሕረት የተነሳ ይህ አገልግሎት ስላለ ምን አንሆንም፣ ተስፋ አንቆርጥም ወይም አንታክትም ነው የሚለው። የቀደመው ትርጉም አንታክትም ነው። አታካች ነው፣ አድካሚ ነው፣ ሩጫን የሚገታ ነው፣ አቅምን የሚይዝ ነው፣ የማገልገል ኃይልን የሚይዝ ነው። ነገር ግን ምን አንሆንም፣ አንታክትም። ክብር ለኢየሱስ። ተስፋ አንቆርጥም። ለምን? የእግዚአብሔር ምሕረት እኛ ጋር ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ከእግዚአብሔር ምሕረት የተነሳ ሁሉ ጊዜ በድካማችን አቅም ሊሆነን የሚችል ሊያበረታን የሚችል ሊያቆመን የሚችል የጀመርነውን እንድንቀጥል ሊያደርግ የሚችል ሁሉ ጊዜ ብቃታችን ቢሆን የእግዚአብሔር ምሕረት ነው። ስለዚህ ሐዋርያው ጳውሎስ ከእግዚአብሔር ምሕረት የተነሳ ምን አልሆንም፣ አንታክትም። ስለዚህ ዛሬ ክርስቲያን ተስፋ መቁረጥ የሌለበት ምክንያት ለምንድን ነው? ባለንበት ከተማ ሊሆን ይችላል፣ እንደ ሀገር ሊሆን ይችላል። ብዙ ተስፋ አስቆራጭ ነገሮች በምድር ላይ ይፈራረቃሉ። ጳውሎስንም እንደገጠመው የቀደሙትን የወንጌል አገልጋዮችና የቀደመችቱን ቤተክርስቲያን ይፈታተናት የነበረ ችግሮች ዛሬም በእኛ ዘንድ አሉ፣ በእኛ አካባቢ አሉ። የሥነ ምግባር ጉድለቶች ከፊት ይልቅ እየበዛ ያለበት፣ የሐሰት ትምህርት ከፊት ይልቅ እየበዛ ያለበት፣ የቤተ ክርስቲያንን ንጽሕና የሚፈታተን፣ ትጋቷን የሚፈታተን፣ ጸሎቷን የሚፈታተን ብዙ ተግዳሮት
ባለበት በዚህ ዘመን ውስጥ እንዴት ነው ተስፋ ሳንቆርጥ መኖር ይቻላል? ክብር ለጌታ ይሁን። እንዴት ነው የሚቻለው? ክርስቲያን ተስፋ መቁረጥ የሌለበትን ምክንያት አንዱ ምክንያት ሐዋርያው ጳውሎስ ምዕራፍ 3 ቁጥር 1 ላይ እስከ 6 ባለ ክፍል ላይ እንዲህ ይላል። እንደገና ራሳችንን ልናመሰግን እንጀምራለን ወይስ እንደሌሎች ለእናንተ ወይም ከእናንተ የተጻፈ የምስጋና ደብዳቤ ያስፈልገን ይሁንን? እናንተ እኮ ሰው ሁሉ የሚያውቋችሁና የሚያነባችሁ በልባችን ላይ የተጻፋችሁ ደብዳቤዎች ናችሁ። እናንተ በቀለም ሳይሆን በሕያው እግዚአብሔር መንፈስ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤዎች ናችሁ። በክርስቶስ በኩል በእግዚአብሔር ላይ ያለን እምነት ይህን የመሰለ ነው። ብቃታችን ከእግዚአብሔር እንጂ በራሳችን ብቃት ከኛ ነው የምንለው አንዳች ነገር የለም። እርሱ በፊደል ላይ ሳይሆን በመንፈስ ላይ የተመሰረተው የአዲስ ኪዳን አገልጋዮች እንሆን ዘንድ ብቁዎች አደረገን ነው የሚለው። ክብር ለኢየሱስ ይሁን። ጳውሎስ ክርስቲያን ተስፋ መቁረጥ የሌለበት ምክንያት ይነግረናል። አንዱ ምክንያት መጽሐፍ ቅዱስ እንደሚነግረን የእግዚአብሔር መንፈስ ሊደግፈን በእኛ ውስጥ አለ ነው የሚለው። አሜን። የማን መንፈስ? እስቲ እግዚአብሔር መንፈስ። አሜን። ጳውሎስ የአዲስ ኪዳን አገልግሎት ከብሉይ ኪዳን አገልግሎት ጋር በማነጻጸር ያስቀምጥልናል። ምንድን ነው የሚለው? እናንተ በቀለም ላይ ሳይሆን በሕያው እግዚአብሔር መንፈስ ወይም ደግሞ በድንጋይ ጽላት ላይ ሳይሆን በሰው ልብ ጽላት ላይ የተጻፋችሁና በእኛ የተገለገላችሁ የክርስቶስ ግልጽ ደብዳቤዎች ናችሁ። የጳውሎስ አገልግሎት የፊደል አገልግሎት አልነበረም። የጳውሎስ አገልግሎት በድንጋይ ጽላት ላይ የተጻፈ አገልግሎት ሳይሆን በሰዎች ልብ ላይ ለውጥን ያመጣ የህይወት ለውጥን ያመጣ መልእክት መስበኩ ጳውሎስ እርግጠኛ አድርጎታል። ስለዚህ የአዲስ ኪዳን አገልግሎት መነሻው የእግዚአብሔር መንፈስ ነው ይላል። በእግዚአብሔር መንፈስ የተጠራችሁ የታተማችሁ የተጠራችሁ ደግሞ የምታገለግሉት ጸጋን የሰጣችሁ የእግዚአብሔር መንፈስ ነው። ይህንን አገልግሎት ነው የምናገለግለው። የእግዚአብሔር መንፈስ ይደግፈናል። ከሰው ምስክርነት በላይ ሊያረጋግጥልኝ የሚችል የመንፈስ ምስክርነት ውስጤ አለ። የተጠራው እንደሆንኩ መልእክተኛ እንደሆንኩ እግዚአብሔር በክርስቶስ በኩል እንደዋጀንና ለጨለማው ዓለም ወንጌልን እንድሰብክ የተጠራው እንደሆንክ የውስጥ ምስክርነት አለ። ሌላውም ደግሞ በእናንተ ሕይወት ውስጥ የሰበኩት የወንጌል መልእክት ሕያው መልእክት መሆኑን በእናንተ ሕይወት ውስጥ ያየው የህይወት ለውጣችሁ አንዱ ምስክር ነው ይላል። የጠራህ ብርቱ። አሜን። ድካም ሲሰማ ጉልበት ሲታክት ወደፊት እንዳትቀጥል የሚያደርግ ቻሌንጆች በህይወት ሲገጥሙ ማሰብ ያለብን ነገር ቢኖር የጠራን መጽሐፍ ቅዱስ እንደዛ ነው። የጠራችሁ ምን የሆነ ነው? እስቲ የታመነ ነው። የታመነ ጳውሎስ የአዲስ ኪዳን አገልጋዮች እንዲሆን ካደረገው የአዲሱ ኪዳን አገልግሎት የኃይል አገልግሎት ነው። የአዲሱ ኪዳን አገልግሎት መንፈስ ቅዱስ በእኛ ውስጥ ሆኖ የሚሰራው አገልግሎት ነው ይለናል። እያንዳንዱ አማኝ ብቁ ያልሆነ ባልሆነበት ጊዜ በህይወቱ ድካም፣ በህይወቱ ፈተና፣ በህይወቱ ተግዳሮቶች በበዙበት ጊዜ ሊያስብ የሚገባው ነገር ቢኖር ያስጀምረን በእኛ ውስጥ መልካሙን ነገር ያደረገ እርሱ እግዚአብሔር ከእኛ ጋር እንዳለ ማሰብ። እግዚአብሔር አብሮነቱን በህይወታችን ካረጋገጠበት አንዱ ምክንያት አንዱ መንገድ መንፈሱ በእኛ ውስጥ በማኖሩ ጌታ የተባረከ። ስለዚህ ምንድን ነው የሚለው? ብቃታችን ከእግዚአብሔር ነው እንጂ በራሳችን የበቃን አይደለንም ነው የሚለው። የኛ ብቃት በእኛ ውስጥ ካደረው ከእግዚአብሔር መንፈስ፣ የኛ ኃይል በእኛ ውስጥ ካደረው ከእግዚአብሔር መንፈስ። ስለዚህ መንፈስ ቅዱስ የሚሰጠው አገልግሎትን ይነግረናል። መንፈስ ቅዱስ ህይወት ይሰጣል ነው።
መንፈስ ቅዱስ አቅምን ያድሳል፣ ኃይልን ያድሳል። የእግዚአብሔር መንፈስ ብቁዎች እንድንሆን፣ ታማኞች እንድንሆን፣ ውጤታማዎች እንድንሆን በሚገጥሙን ፈተናዎችና ተግዳሮቶች ፈርተን ወደኋላ እንዳንመለስ ብቃትን የሚሰጠን የእግዚአብሔር መንፈስ ነው። አሜን። ክብር ለኢየሱስ። ስለዚህ መንፈስ ቅዱስ ብቁዎች እንድንሆን ያደርጋል። መጽሐፍ ቅዱስ ይሄን ነው የሚለው። ጌታ ኢየሱስ ክርስቶስ የሰጠን መንፈስ ለዘላለም ከኛ ጋር እንዲኖር እንደሆነ በዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ እንዲህ ነው የሚለው፣ ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይቻል የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚኖር በውስጣችሁ ስለሚሆን እናንተ ታውቁታላችሁ። ጌታ ይባርክ። አሜን። ደካማውን ብርቱ የሚያደርግ እግዚአብሔር መንፈስ። ይሄ መንፈስ እንደ ብሉይ ኪዳን የሚሄድና ለተወሰነ ዓላማ መጥቶ የሚሄድ አይደለም። በአዲስ ኪዳን የተሰጠን መንፈስ ለዘላለም ከኛ ጋር እንዲሆን አሜን ትላላችሁ። እግዚአብሔር መንፈስ ከኔ ጋር ነው የምትሉ ስቶች ናቸው። ለእግዚአብሔር ክብር ስጡ። ክብር ለጌታ ይሁን። ይሄ መንፈስ ድካማችንን ያግዝልናል። በሮሜ ምዕራፍ 8:26 ላይ እንደሚለው መጽሐፍ ቅዱስ እንዲሁም ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንደሚገባ አናውቅም፣ ነገር ግን መንፈስ ራሱ በማይናገር መቃተት ይማልድልናል ነው። ልብን የሚመረምረው የመንፈስ ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፈቃድ ስለ ቅዱሳን ሁሉ ይማልዳል ነው። ስለዚህ ብቃታችን፣ ችሎታችን በትምህርታችን የምናገኘው ሳይሆን መንፈስ ቅዱስ በእኛ ውስጥ አልፎ የሚሰራው ሰው። በዚህ ቤት ውስጥ አሁንም እኔ የምናገረውን ድምፅ እንዲያስተላልፍ ወይም ደግሞ ቤት እንዳይጨልም ብርሃን አለ። ይህ ብርሃን መስመር ተዘርግቶለታል። የኤሌክትሪክ ኃይል አለ። ግን እዛች ጋር ትንሽ ማያት ቆጣሪ አለችና እሷን ቆጣሪ ብናጠፋ ቤቱ ጨለማ ይሆናል። እዚህ ቤት ያለውን አገልግሎት ሁሉ ማገልገል አንችልም። ሁልጊዜ መብራታል። ቅድም አይታችኋል። አምልኮ መሀል ላይ ሄሎ እንደመጣ ኃይል ሲቋረጥ። ስለዚህ ያለ ኤሌክትሪክ ኃይል ብርሃን ማየት እንደማንችል ሁሉ ያለ መንፈስ ቅዱስ ኃይል ማገልገል አንችልም። በምድር ያለንን ሩጫ መሮጥ የምንችለው በመንፈስ ቅዱስ ኃይል። ስለዚህ በመንፈስ ቅዱስ የመደገፍ ህይወት ተስፋ እንዳንቆርጥ ያደርገናል። ክርስቲያን ለምንድን ነው ተስፋ ማይቆርጠው? ለምንድን ነው በነገሮች በሐዘን ውስጥ አመዛኝ እንዲሆን የሚያደርገው? ምንድን ነው በሚደክም ጊዜ እንዲበረታ የሚያደርገው? የሚያሳዝን ነገር ዙሪያውን ከቦት ግን ደስተኛ እንዲሆን የሚያደርገው ምንድን ነው ብለን ብንመረምር ምንጩ አንድ ነው፣ መንፈስ ቅዱስ። ክብር ለጌታ ይሁን። ዛሬ እያገለገላችሁ የደከማችሁ፣ ነገን የመቀጠል ተስፋ ያጣችሁ አንድ የምስራች አለን። እንደገና ወደ መንፈስ ቅዱስ ራሳችሁን አቅርቡ። ለእግዚአብሔር መንፈስ ራሳችሁን ስጡ። እንደገና ያድሳችሁ፣ እንደገና ኃይል ይጨምርላችሁ፣ አቅማችሁን እንደገና ያድሳል። ቀድሞ ማየት ያቆማችሁትን ራእይ እንድታዩ፣ መጸለይ ያቃታችሁ መጸለይ እንድትችሉ፣ ማገልገል ያቃታችሁ ማገልገል እንድትችሉ፣ መዘመር ያቃታችሁ መዘመር እንድትችሉ፣ የእግዚአብሔርን ስራ መስራት ያቆማችሁ ሰዎች፣ በጊዜ በሁኔታዎች ተጠላልፋችሁ ያቆማችሁ ሰዎች አንድ ምስራች አለን። ዛሬም መንፈስ ቅዱስ ሊያድሳችሁ ይችላል። ዛሬም እንደገና ሊጠቀማችሁ ይችላል። በፈቃድህ ራስህን ለእግዚአብሔር ካቀረብ፣ በፈቃድሽ ራስሽን ለእግዚአብሔር ካቀረብሽ፣ ይሄ መንፈስ ኃይልን መስጠት ብቻ አይደለም፣ ህይወትን ይዘራል ነው። ክብር ለጌታ ይሁን። ሕዝቅኤል ምዕራፍ 36 ቁጥር 26 ላይ እንዲህ ነው የሚለው፣ አዲስ ልብ እሰጣችኋለሁ፣ አዲስን መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ ይልና መንፈሴን በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ ታደርጋላችሁ ነው የሚለው። መንፈሴን በውስጣችሁ አኖራለሁ ነው የሚለው። ክብር ለኢየሱስ።
ይሄ በአዲስ ኪዳን በመንፈስ ቅዱስ መውረድ የተፈጸመ ትንቢት ነው። በሕዝቅኤል ምዕራፍ 36 ቁጥር 26 ላይ የምናየው መንፈስን በውስጣችሁ አኖራለሁ። ይሄ መንፈስ አዲስ ልብ ይፈጥራል፣ ሕይወትን ይሰጣችኋል፣ ያበረታችኋል። ስለዚህ መንፈስ ቅዱስ ልብን ይለውጣል። ውስጣዊ ባህሪያችንን ብቻ አይደለም፣ መንፈስ ቅዱስ ማንነታችንን የመቀየር ኃይል አለ። የተበተኑ አጥንቶች እንዲሰባሰቡ ያደረገው ታላቅ ሰራዊት ሆነው እንዲቆሙ ያደረገው ይሄ እግዚአብሔር መንፈስ ዛሬ መንፈሱ በላያችን ላይ በኃይል ይውረድብን። ይህንን መንፈስ ልንጠማ ይገባል። ጌታ ኢየሱስ ለደቀ መዛሙርቱ እኔ እንድሄድ ይሻላችኋል፣ እኔ ብሄድ አብ የሰጠኝን ተስፋ ለእናንተ ልክላችኋል። ያ መንፈስ ቅዱስ ነው። መንፈስ ቅዱስ በመጣ ጊዜ ኃይል ትቀበላላችሁ። በይሁዳ በሰማርያ እስከ ምድራቸው ድረስ ምኖችን ምስክሮችን። ስለዚህ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ ነው። ስለዚህ የክርስቶስ ታማኝ ምስክሮች ሊያደርገን ጸጋን የሚሰጠን ኃይልን የሚሰጠን በተቃዋሚዎች ፊት እንቆም ብቃትን የሚሰጠን እግዚአብሔር መንፈስ። ቤተክርስቲያን በመከራ ውስጥ ነው ያለፈችው የመጀመሪያውን ክፍለ ዘመን። ከዛም በኋላ እስከኛም ዘመን ድረስ ቤተክርስቲያን ነገር ሁሉ ስፋልት ሆኖላት አይደለም የመጣችው። በብዙ ተቃዋሚዎች መካከል፣ በብዙ ተግዳሮት መካከል ነው ወንጌል ወደኛ የደረሰው። በብዙ ተቃዋሚዎች መካከል ወንጌልን ያጸናው በመንፈስ የሚመሩ በመንፈስ የሚያገለግሉ ሰዎች። ስለዚህ ጳውሎስ አለው የሚያታክተው አለ፣ ጥሎ እንዲሄድ የሚያደርገው ነገር አለ። ግን እንዳይጥል ያደረገው ከሚቀበለው መከራ በላይ የሚሞላው መንፈስ ትልቅ ነበር። በመከራ ውስጥ የሚያገኘው ደስታ ታላቅ ነበር። የሰው ሊገልጠው የሰው ቋንቋ ሊገልጠው የሚችለው ነገር አልነበረም። ስለዚህ ልክ የሌለው ደስታ ውስጡን እየሞላው ስለመጣ ሞቱ በእኛ ሕይወት ደግሞ በእናንተ ይሰራል። እኛ ለወንጌል እንሞታለን፣ ለወንጌል ዋጋ እንከፍላለን። እናንተ ከኛ የወንጌልን ቃል ሰምታችሁ በምትድኑት በእናንተ ዘንድ ደግሞ ሕይወት ይሆናል አለ ጌታ ይባል። ስለዚህ ምን አንሆንም? አቤት በሉኛ። ምን አንሆንም? ተስፋ አንቆርጥም።